ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ። ባላችሁበት ሰላማችሁን ብዝት ረፍረፍ ያደርግልኝ እያልኩ እንደዚህም ክርስቲያን ወገኖቼ ሰላም ብያችኋለሁ። ባላችሁበት ሰላማችሁን ያብዛልኝ እያልኩ እንደዚሁም ክርስቲያን ወገኖቼ ሰላም ብያችኋለሁ። ቤትን ሲጀምሩ ላይክ ሰብስክራይብ ማድረግ እንዳትረሱ። የልጆች ጫጫታም አለ። ዛሬ ከልጆቹ ጋር ውጪ ላይ ሆኜ እንግዲህ የአረብ ልጆች ታውቃላችሁ፣ ባለፈው ነገር ያለ ልጅም ስራ ስላለኝ እየተንጫጩብኝ ነው። እንግዲህ ዋና እየተጫወቱ ነው። ግን ዘረፈ ደህና ናችሁ ወይ? አላህ አልሐምዱሊላህ። أنا بس ما بلبس سباحة. خلاص مو لازم تسبحين زين. زين عادي أستخفى بس. لا حبيبتي. زين بروح أبدل قميص. ها؟ بلبس قميص وأخليه سروال. شو تلبسينه؟ بلبس أي قميص. لا يمكن دورتش بعدين تعالي. ما في لينا ما سروالك. اسمها لينا سروال. أيوة. زين. ዋና መግባት ትፈልጋለች ግን ልብስ ማውለቋን አትፈልግም። ምን የሚሉት ነው? ትናንሾቹ እየተጫወቱ ነው እና እሷም ማይታ መጫወት ፈልጋ ነው። ልጅነት በተረፈ ደህና ናችሁ? ሀሳቤን ሰረቀችው። ምን አስቤ እንደመጣሁ አስረሳቸው። የልጆቹን ድምፅ ትሰሙ፣ የኔን ድምፅ ትሰሙ። በእውነት ابراهيم بتقرب قاعدة مسبع قاعدة تقرب በተረፈ ደህና ናችሁ? አለን አልሐምዱሊላህ። ፈጣሪ ሀገራችን ሰላም ያርገን። ያሰብነው አሳክቶ በሰላም ላይ ሀገር ያብቃልን። አላህ የሰው ልጅ ማሳደግን አይደለም የራሳችን ልጆች የምናሳድግበት የራሳችን ህይወት የምንመራበት የራሳችን ቤት የምናሳምርበት ሰዎች አላህ ያድርግልን። የሰው ቤት መጥረግን አይደለምና የራሳችን ቤት የምንጠርገውን ቀን አላህ በቅርብ ያድርግልን ለሁላችንም። እንግዲህ ኢንሻአላህ ቢዝኒላህ እና በተረፈ በርቱ፣ ጠንክሩ። መበርታት ነው። አንድ ነገር ስንፈልግ ከደስታም በኋላ ሰው ልጅ ከማልቀስም በኋላ መሳቅ አለው፣ አግኝቶ ማጣት አለው፣ ታሞ መዳንም አለው። በህይወት እያለን ብዙ አይነት ነገሮች አሉ። ብቻ አላህ ሁሉም ለኸይር ነው፣ ሁሉም ለመልካም ነው፣ ሁሉም ለበጎ ነው ብሎ ማሳለፉ መልካም ነው፣ የተሻለ ነው። ለምን ፈጣሪ ጤናችን እስከሰጠን ድረስ ማለት ነውና ብቻ ላይ በርታን ያጠንክረን። ያው ነው የምንፈልጋቸውን ነገር ለማግኘት ስንል ብዙ ዋጋ የሚያስፈልገን ነገር ሊኖረው ይችላልና አላህ ያግዘን፣ ያበርታን። አላህ እንግዲህ የራሳችን ህይወት የምንመራውን ቀን አላህ ለሁላችን በቅርብ ያድርግልን። ሰርቶ መኖር ራሱ ጀግንነት እኮ ነው በእውነት። ስንቶቹ ለመስራት ተሰጥቶላቸው ራሱ ማይሰሩ ስንቶች አሉ፣ የማሰብ ጭንቅላት ተዘግቶባቸው ማለት ነውና አላህ ጤናችን እስከሰጠን ድረስ ወጣትነታችን ሳያልፍ ጊዜያችን ሳያልፍ ሰዓታችን ሳናቃጥል በህይወታችን ዛሬ ላይ የምታልፈው ሰዓት ነገ ላይ መልሰን እናምጣ ቢባል ማለት ነው ማምጣት አንችልበትም። የዛሬ ቀን ካለፈች አለፈች እኮ ነው። በዛሬ ቀን ላይ ግን መስራት ያለብን ነገሮችን ሰርተን ማድረግ ያለብን ነገር አድርገን ለቤተሰብ ለራሳችን ያሰብናቸው ነገር ሳራ ማደከሊና ሽራ ማለች ነዝሊ ምን ፎቅ ነዝሊ እትክል ማፊሊና በስ ليش حق فوق ملابس هم بتكيسينا ما في لنا بس مو ما في عيب ولا شيء الحين ما في عيب ان البستي في لنا ما في عيب نزلي لا عيب دمو تاقاليش ما في عيب نزلي وروحي مسبع اذا ما تسبين وروحي داخل سرعه ما تتبين ما هذا ملابسك እናንተ ልብስ ማውጣት ነው ስራችሁ። ሰው ማጠቡ መተኩሱ በሽታ ያማታል እንዴ? በእሷ ገና የ7 አመት ልጅ ናትና ወንድሟ አጠገብ በቦዲ አልገባም ሻወር ዋና ትላለች እንዴ?
አይ እንግዲህ ፈላ በእውነት በእርግጥ ያ ነው ቤተሰብ ስነ ስርዓት ያለው ቤተሰብ ስለሆነ ነው እንጂ አንዳንድ የሆነ ስነ ስርዓት የሌለ ሰው እኮ ትልቅ ሰው ራሱ ዝም ብሎ ይገባል። በእውነት ብቻ ከባድ ነው አንዳንድ ጊዜ ስታስቡ ማለት ነውና ምን እንደሆነ እያወራው አቋረጠችኝ። በእውነት ነገሮቹ ራሱ ሁሉ ተረሱብኝ። እነዚህ ልጆች ሲመጡ ወላሂ ሀሳቤን ሁሉ ነው የሚሰቅሩ። በቃ ስርቅ የሚያደርጉኝ ለመናገር ያመጣውን ነገር ይረሳብኛል። መናገር የጀመርኳቸው ነገሮች ይጠፉብኛል። የሆነ ስራ ይዤ ራሱ ማለት ነው ያንን ስራ እየሰሩ እነሱ መሀል ላይ መጥቶ ካበላሹብኝ ተበላሸ። በቃ ተረሳብኝ እኮ በቃ የሆነ ነገር ግን አሁን ሰው እንትን ሆኖ የሆነ ነገር ተጠይቄ ማለት ነው እኔ በእውነት ወላሂ ሁሉም ሰው ነው ወይስ እንደኔ የሆነ ነገር አሁን ሰው ጠይቆልኝ ማለት ነው ለነገ ይሄን አድርጊ ተብዬ በዛን ሰዓት አደርጋለሁ ባልኩት ሰዓት ላይ ካላረ